ዝቅ በል በስራ ዝቅ ሴት ነው ያማከለቅጣት አሁን ወንዱን ቀጣ ተሰማ ብለሽ ወጭብኝ ነው የንቀጣ ብለሽ 3 ሂድ 7 ዳይ 9 ዳይ 11 ዳይ 12 13 ዳይ ጎበዝ የኔ አባት ምንበረስ ስንደርሽ ዘቅ በደንብ ዮኒ ስኳት እንዲህ እንደማሰሪ አውቃለሁ። በደንብ ስሪ። የኔ አንበሶች ቁጭ ብላችሁልኛል አይደል? ዛንዳ እሺ ያሚው ቅጫቸው ይፈልግ ሻወር የባሰለ ደህና በቃ ይኸው ነገረቻችሁ። ሻወር ግቡ። ሃይሚ ሻወር አልሽ? እሺ ሌላ ሳሙና ብሉ። አቀለልሽላችሁ። ሳሙናውን በጣም ቀላል ነው። ሳሙና በቀረብኝ መቤቴ ዛሬ ነው ያገኘኝ። እኔ ግን ወንበሩ አልችለውም እንጂ ቁጭ ወጥ ብዬ ከናስ ሞከረ። እሺ 10 ቁጭ ብድግ ስሩ። እሺ ወለች ቁጭ ለሴት አሰብኩ 10 እኮ አይደለም እኮ ባይ ቁጭ ብድግ 10። አዎ ወንበሩን ይዛችሁ ማለት እንዴት አድርጌ ይሄን እሸከማለሁ? በጣም ከባድ እኮ ነው። እንደዚህ እግዚአብሔር በቃ ሳሙና ብሉ። በቃ እኔ ቆይ ጃኪት ኧረ በመድኃኒዓለም ሃይሜስ እንዴ! ኧረ ቀይሩልኝ በእግዚአብሔር። ሳሙና በፍጹም አልበላም እንዴ! በቃ ሻወር ግቢ። በማታ እኮ በመድኃኒዓለም ስላልሽ የሚሰራ ነገር የለም። ጠዋት እየገባችሁ ተው አታዝጉ። ማርያምን ለምን እንደተቀበልኩት ይነውስ አይደል? ታውቁታላችሁ፣ ገብቷችኋል። ስለዚህ አይደላችሁ ቀይሪና እሱን የለበሽውን ቅደጁ። ይቀሳል። እንደዚህ አልቀጣጣም፣ መገዳደል አልቀጣም ፍጹም። ኧረ አልገደልሽም። ነፍስሽ ልብስሽ ላይ ነው እንዴ? ባንቺ ዋት ሃፕን? ልብሴን እንዴት ቀዳለሁ? አላረገውም። እሺ እዚህ ጋር ሰው ሀገር ላይ ነሽ ብዬ ነው እንጂ ውጭ ያስወጥቼ ነበር ማስጮሽ። እሺ አንቺ እውነት አንዱን ተቀጪ በቃ ባንቺ። እሺ 5 ቁጭ ብድግ ስር ወንበሩን ይዘሽ ወይ ቀላል ነው። መቤት በጣም ከባድ ነው። እግዚአብሔር በጣም ከባድ ነው። ይችላል እና ምን አይ ስላዩት የሚለወጥ ነገር የለም። እኔ ወንበር እንደቀጣላችሁ ነው። እሺ ዱቄት ተቀቢ። ዱቄት ብለዋል። ሰላም ነው ብራ እንዳለቀየ ዱቄት መቀባት ምን ላይ 5 ብለሃል ሰምቻለሁ። 5 ነው ያለው። 5 ነው ያለው። 5 ሺህ እኔ ከእናንተ ጋር ችግር የለብኝም። ምን ወይኔ የሆነ አልቶጂ ነው እንደም በቃ ፎሎ ይደረግና ማሺ ኦኬ ዱቄት ፊት ፎሎ እንደራረግና በዚህ አካውንት እንትን እንላለን። ወንድም በቃ ደስተኛ ነኝ። እሺ ይመቻችሁ። 2 አዎ ወይኔ በስመ አብ ቦል ብለንሻለሁ። ዱቄት መቀባት ትችያለሽ። 5 አሁን ቀላል እኮ ነው። ዮናታን እኮ ተቀጥቷል። ስሚኝ ሃይሚ ዱቄት ምን ነው ተነሳበት እንደዚህ ከብዳል። በስመ አብ አልሰማኛለች እኮ ዱቄት ፊትሽን እዚህ ጋር ሊቀባ ፊት ይዘጋል። ይኸው እዚህ አንገት እንደዚህ አድርጌ ጥቁር ልብስ ለብሼ ማለት ነው ይዘጋብኛል። መቤቴ አቅም እያየሽብኝ ነው። ሂጂ ባንቺ ይሁንልሽ። እኔ ስትቀጭኝ ከዚህ በኋላ አትቀጭኝም፣ ግን ስትቀጭኝ እንታያለን። እንዴት እንደምቀብጥ እኔ ነኝ የማውቀው። ጎበዝሽ በርታ። ደግሞ ሁሌ ከላይፍ ስትወጪ 1 5 5 እያልሽ 10 እያሳደግሽ ከዛ 100 ስትደርሺ